ስራ እንቀጥላለን። ከተወሰኑ ሰዎች ውጪ የምትቀርጹ ወንድሞች ይቅርታ እያደረጋችሁ ወደ ስራ እንድትገቡ ይሁን። ኢየሱስ ትናንትናም ዛሬም ለዘላለምም ያው ነው። ሃሌሉያ። ወደፊት እንድትመጣ እንጋብዛለን። ወንድማችን አስፋ ሞትን ያድናል። አስፋው ከበደ ሎኪቾ ቀቢሌ ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። የተወደዳችሁ እዚህ አካባቢ ያላችሁ፣ እየነገዳችሁ ያላችሁ፣ ቤት ውስጥ ያላችሁ፣ ታክሲ ውስጥ ያላችሁ፣ በሞተር እያለፋችሁ ያላችሁ፣ በየቢሮ ውስጥ ያላችሁ ሰላም ለእናንተ ይሁን ብለናችኋል። ይሄ የኢየሱስ ክርስቶስ ሰላም ልባችሁን፣ ሕይወታችሁን የሚቆጣጠር የዘላለምን ሕይወት የሚሰጥ ኢየሱስ ክርስቶስ ነው። ሮሜ መጽሐፍ ላይ ሲናገር እንደዚህ ይላል፣ ምዕራፍ 5 ከቁጥር 1 እንግዲህ በክርስቶስ ኢየሱስ ካመናችሁ በማመናችሁ እርግጠኛ ከሆናችሁና ከጸደቃችሁ ኑና በክርስቶስ ኢየሱስ እረፉ ይላችኋል። ይህንንም ደግሞ ሰላም ያስላችኋል። ወገኖቼ ይሄ ዓለም የሚያስጨንቅ ነው። ይሄ ዓለም የሚያልፍ ነው። ለዘላለም የሚኖር ነገር በዚች ምድር አንዳች ነገር የለም። እኛ እዚች ጋር ከወንድሞችና ከእህቶቻችን ጋር ወጥተን ስንሰራ ስራ አጥተን ስራ ፈቶች ስለሆንን ሳይሆን ሰላም የሆነውን ኢየሱስ ክርስቶስን እኛ የተቀበልነውን በእኛ ቤት የበረውን የእውነትን መንገድ ለእናንተ ልናሳያችሁና የእውነትን መንገድ ሊጠቅማችሁ ነው የመጣ ነው። ስለዚህ ያለ ኢየሱስ ክርስቶስ ሕይወት አይገኝም። ያለ ኢየሱስ ክርስቶስ የዘላለም ሕይወት አይኖርም። የኔ ወንድም ዓለም ላይ የምትኖረው አንድ ጊዜ ነው። የምትኖረው አንድ ቻንስ ነው። ከሞትክ በኋላ ተመልሰ እንደገና እመጣለሁ ልትል አትችልም። የያዝከውን እቅድ ልታሳካ እንደገና ተመልሰ መምጣት አትችልም። ምክንያቱም የምትኖረውና የምትኖረው አንድ ጊዜ ነው። በምድር ላይ በምትኖርበት ዘመንና በምትኖርበት ጊዜ ላይ ከኢየሱስ ክርስቶስ ጋር እንድትታረቅ በጌታ ፍቅር እናሳስባችኋለን። ወዳጄ ይሄ ኢየሱስ ክርስቶስ እርግጠኛ ከሆንክና ካመንከው ከእግዚአብሔር ጋር የምትታረቅበት መንገድ ነው። ለዚህ ነው ኢየሱስ ክርስቶስ እውነትና መንገድ እኔ ነኝ አለ። ሙሴ እኔ ነኝ አላለም። አብርሃም እኔ ነኝ አላለም። ኢሳያስ እኔ ነኝ አላለም። ኢያሱ እኔ ነኝ አላለም። ብዙ ነቢያቶች በመጽሐፍ ቅዱስ የእግዚአብሔርን ፈቃድ ያገለገሉ ሰዎች ነበሩ። ነገር ግን እነሱ እኔ መንገድ ነኝ ሊሉ አልቻሉም። የናዝሬቱ ኢየሱስ ክርስቶስ ከምንወዳት ከድንግል ማርያም የተወለደው ከአብ ዘንድ የመጣ በመጀመሪያ ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ተብሎ የተጻፈው አዳኝ ኢየሱስ ክርስቶስ እሱ ጌታ ነው። ሃሌሉያ! በመጽሐፍ ቅዱስ ስናይ በጣም የምንወዳት ድንግል ማርያም ወይነ ጠጅ ባለቀው ሰዓት ታዲያ ወይነ ጠጅ እኮ አለቀብን ብለው ጥያቄ ሲያቀርቡ ምንድን ነው ያለችው? እሱ የሚለውን አድርጉት ብለ ኢየሱስን ጠቆመች። ሲቀጥል ራእይ መጽሐፍ ላይ መላእክቶች ዮሐንስ በመላእክቱ እግር ልሰግድ ስል ነው እንዳትሰግደው እኔ ከወንድሞች ጋር እግዚአብሔርን የሚያገለግል የእግዚአብሔር ባሪያ ነኝ ብሎ ለዮሐንስ ምላሽ ሰጣ። ሲቀጥል ኢየሱስ ክርስቶስ በምድር በነበረው ሰዓት ወደ ተራራ ከወጡ በኋላ ለጸሎት ሐዋርያቶች እንዲህ አሉ፣ በዚህ መሆን መልካም ነው፣ እሺ እንሆናለን ብሎ ሲጠይቁ የእግዚአብሔር ቃል እንዲህ እያለ መጣ፣ የሚወደው ልጅ እርሱ ነውና ማንን ስሙት? እርሱን ስሙት። አሁንም እዚህ ያላችሁ ሰዎች እስቲ እንዲህ በሉ፣ ኢየሱስን ስሙ በሏቸው። ኢየሱስን ስሙ። እንደገናም በሉ፣ ኢየሱስን ስሙ። እንደገናም በሉ፣ ኢየሱስን ስሙ። ስለዚህ ኢየሱስን ለሚሰማ ለሚቀበለው ሰው ሕይወት አለ። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 አብ እግዚአብሔር አንድያው ልጁን እስኪሰጥ ድረስ
ሰላሙን ወጥቷል። በዓለም እንዲፈርድ ሳይሆን ዓለምን እንዲያድን ልኳል ካለ በኋላ በልጁ የሚያምን የዘላለም ሕይወት አለ። በልጁ የማያምን አሁን ምን ብለዋል? ተፈርዶበታል። ይፈረዳል አይደለም፣ አሁን ተፈርዶበታል። ስለዚህ 35ኛ ቁጥር ላይ እንደገና ወረድ ብለን ስናየው በአብ ቁጣ ውስጥ ይኖራል እንጂ ሕይወትን ሊያገኝ አይችልም አለ። ወዳጄ በአብ ቁጣ ውስጥ ከምትኖረው የመጀመሪያ የአብ እግዚአብሔር ፈቃድ ምንድን ነው? በክርስቶስ ኢየሱስ በኩል እንድናምን ነው። በክርስቶስ ኢየሱስ በኩል የዘላለምን ሕይወት እንድናገኝ ነው። ብዙ ጊዜ ሰዎች በተለያየ በሃይማኖታዊ ሥራ እንጸድቃለን ሲሉ እናያለን። አንዳንድ ሰዎች ካሉበት ከምግብና ከወተት ከቅቤ ርቆ ገዳም ውስጥ በመንከራተት በእግር በመንከራተት የተለያየ ስርዓቶችን በማድረግ እንጸድቃለን ብለው ይላሉ። ነገር ግን ጽድቃችን ማን ነው? እስቲ ኢየሱስ ነው በሉ። ጽድቃችን ማን ነው? ኢየሱስ። እንደገና ጽድቃችን ማን ነው? ኢየሱስ ነው። እንደገና ጽድቃችን ማን ነው? ኢየሱስ ነው። የዘላለም ሕይወት የሚሰጠው ማን ነው? ኢየሱስ ነው። የዘላለም አባት ማን ነው? ኢየሱስ። ሰማይና ምድርን የፈጠረው ማን ነው? ኢየሱስ ነው። የአብን ፈቃድ ይዞ የመጣ ማን ነው? ኢየሱስ ነው። ከኔ በቀር ወደ አባቴ ልትሄዱ አትችሉም ያለው ከኔ በቀር ያለው ኢየሱስ ክርስቶስ ብቻ ነው። ወዳጄ ያለ ኢየሱስ ክርስቶስ ሕይወትን ልታገኘው አትችልም። አዎ ዓለም ላይ ቸርችራም ነግዳም ፔስታል ነግዳም ሀብታም ዝነኛ ልትሆን ትችላለህ። ነገር ግን አንድ እውነት እነግርሃለሁ፣ የመንግስት ሰማይ ጉዳይ ሲሪየስ ነው። ሲሪየስ ነው። የሆነ ቦታ ገብተህ ሰርግ ቤት፣ ነገር ግን እዛ ቤት ገብተህ ሰውን ልትሸውድ ልትወጣ ትችላለህ። መኪና ውስጥ ባጃጅ ውስጥ ሸውደህ ልትገባ ልትወጣ ትችላለህ። ቸርች ሸውደህ ልትገባ ልትወጣ ትችላለህ። የሰማይ ጉዳይ ሲሪየስ ነው። ሲሪየስ ስለሆነ ነው መተን የምንጮም። ወዳጆችን ይሄን እውነተኛ ብርሃን ይሄን ሰላም እንድትቀበሉ ከጡም ወክ ሞላን ኢየሱስ ክርስቶስ አላኮን እንዳትንሲሱም ኢታከሹም ያከማን ይሆን አማናካይ ማናዲለና ፈካም ሞላን ኢየሱስ ክርስቶስ አማኒታኮን እንዳይምጋበንሱ እያቦ መጨሰም አላሞ ወይስ አጎ ወይስ ለልሹ ኩያሬ አመዳመሩ ያንን መጨሰ ኩሎምሉ መትሉየው አዲሚ ኡምርጉልት ትመነልታ ዝሙት ኡምርጉልት ትመነልታ ሙስናይት ሚጉል ኡምርጉልት ትመነልታ ዋጎጊ ቄልት ትመነልታ ዋይቅ ኡራጣንግ ከበደም ብድቅ ኡክሰም ዮኮ ቅንጡ ኮዮ ዮብክን ዋአመን ኡውቅ አጠመንቸ ዋታ ንስዓጎን እንዳ ኩሎም ወንጌል ባለሀብት ነስሷል። ወንጌል አነነነን ማን ነስሷል። ተማሩ ማን ነስሷል። ተማሩ በማን ነስሷል። አዲል በጣኒ ነስሷል። ደደራኒ ነስሷል። ወንጌል ገትማ ጎጎ ወንጌል ገትማ ጎጎ ኤብክል መጨሴ ኒንነት ያዋ ከሳተን ከወንጌል መዳ ዋለሄ ያዋ ኡንጦ አመነ ደባዲ ተኮበላን ምሳሌ መጣፋ ወጭኩይ ዘለፋይንም ስላልተቀበላችሁ እኔ በተናገርኩት ሰዓት ቆማችሁ ስላልሰማችሁ ነገር ግን ትጨዋላችሁ አዲነኝ ትላላችሁ። ያኔ እኔ ያላግጥባችኋለሁ፣ ምክንያቱም እኔ በጠራው ጊዜ አላስተዋላችሁም ይላል። ወዳጄ ኢየሱስ ክርስቶስ አሁን በዚህ ሰዓት መጥቶ አይናገርም። እንደገና ኢየሱስ የሚመጣ በምን ሊሰብክ እንደሆነ ልንገር። በእሳት ሊሰብክ ነው የሚመጣው። ወደድክም ጠላህም መጀመሪያ እንደተሰቀለ እንደሞተ ሊሰቀል የሚመጣ እንዳይመስልህ። መከራ ሊቀበል የሚመጣ እንዳይመስልህ። ምራቅ ሊተፋበት የሚመጣ እንዳይመስልህ። መከራን ሊወስድ የሚመጣ እንዳይመስልህ። ነገር ግን በጎችንና ፍየሎችን ለመለያት ኢየሱስ ይመጣል። ወንድሜ ያለህበትን መንገድ ቆም ብለህ አስብ። ምናልባት አንተ ያለ እግዚአብሔር እየሄድክ የምትሄድበት መንገድ እውነት መስሎ እግዚአብሔር ምሕረትን ስላደረገ እያጭበረበርክ ልትኖረው ትችላለህ። እያጭበረበርክ ቤት ልትሰራ ትችላለህ። እያጭበረበርክ መኪና ልትነዳ ትችላለህ። እያጭበረበርክ ፌመስ ታዋቂ ልትሆን ትችላለህ። ነገር ግን በመጽሐፍ ቅዱስ ላይ ሁለት ሰዎች ነበሩ። አንድ ባለሀብት ወይም ባለጠጋና አንድ ኤሌዘር የተባለው ድሃ ነበር። በዛው በባለ ሀብቱ በር ተቀምጦ ቡለን ትርፍራፊውን የሚይዝ ለምን ሰው ነበር። ከዛ ቀድሞ ድሃው ሞተ። ከሞተ በኋላ እንደገና ባለጠጋው ሞተ። ይሄ ድሃ በመንግስተ ሰማያት በአማረ ስፍራ ደስ እያለ ሲኖር አየና ሁለተኛ እግዚአብሔርን የማይፈራ ፈራ እግዚአብሔር የሌለ ሰው ወደ ሰማይ ከሄደ በኋላ ይሄ እኮ ድሃ ነበር፣ ይሄ እኮ እኔ ያውቀው ነበር፣ በኔ በረንዳ በኔ በር ላይ ተቀምጦ ትርፍራፊን የሚለምን ሰው ነበር ብሎ ያ ሰው ሲጠይቀው እኔ በጣም ተቃጠልኩ፣ ውሃ ውስጥ ጣቱን ነክረ ምላሴ ላይ ጠብ አድርግ ብሎ ለመነው።
አብርሃም አባቴ እያለ ስለምን እንዲህ አይነት ምላሽ አገኘው። ምድር ላይ የተደላደለ ኑሮ፣ ምድር ላይ ምርጥ ኑሮ ኑሮሃልና አንተ አሁን ሰማይ ላይ የምትኖርበትን ሰማይ ላይ ሽልማትን የምትቀበልበትን አንድንም ነገር አልሰራህም ብሎ ምላሽ ሰጥ። እነዚህ ከሆነ ወንድሞቼ ዓለም ላይ ነበሩ፣ ምድር ላይ ነበሩ፣ ለእነሱ ተመልሼ ሄጄ ይህን መልእክት አደርሳለሁ ስለው እነዛ ከሆነ ዓለም ላይ ያለው ቃል አለ። ዓለም ላይ ያለው የኔ ድምፅ የኔ ቃል ስላለም ከዛ አይቶ እንዲመለሱና እንዲማሩ ዓለም ላይ ያ የኔ ቃል አለ ብሎ ምላሽ ሰጣ። እድል አላገኘውም ነበር። የኔ ወንድም ማንም ልትሆን ትችላለህ፣ ማንም ልትሆን ትችላለሽ። ነገር ግን ያለ እግዚአብሔር ያለ ኢየሱስ ክርስቶስ የዘላለምን ሕይወት ልታገኘው አትችልም። ስለዚህ ዓለም ላይ እችን የምትኖራትን ቅንጣት ያህል የምትኖረው ጥቂቷን ዘመን በአማራው እግዚአብሔርን በመፍራትና እግዚአብሔርን በማስቀደም እንድትኖር እነግርሃለን። ወዳችን ነገ ምን እንደሚያጋጥመው አታውቅም። ነገ በየትኛው መንገድ እንደምትጠራ አታውቅም። ነገ ግን በየትኛው ሰዓት ከዚህ ሰዓት በኋላ እርግጠኛ አይደለም። አሁን ሰዓቱ 6:36 ደቂቃ ነው። ለ37ኛው ደቂቃ ለአንድ ማይክሮ ሰከንድ እርግጠኛ አይደለም። አየህ ያንተ ወንድም ወይም በጣም የምትወደው የምትወጪ ባላ የምትወደው የአንተ ጓደኛ ነበር። ነገር ግን ትምህርት እየተማረ ትምህርቱን እንደጨረሰ ግራጁዌት እንዳደረገ ለመቀጠር ነበር የሱ ጉጉት። ስራ ሊሰራ ነበር የሱ ጉጉት። ድንገት ሞተ። ድንገት ወይም ሞተች። አየህ ሌላውም እንደዚህ ቤት ለመስራት ጀምሮ ፍሪሽንጉንም ሳይጨርስ ሞተ ወይም ሞተች፣ አረፈ ሲባል እናየዋለን። አንተም እንደዛው ነህ። ድንገት የምትጠራ ሰው ነህ። ድንገት የምትጠሪው ሰው ነሽ። የኔ እህት እድልን ተጠቃሚ፣ ይህን እድል ተጠቃሚ። የኔ ወንድም እግዚአብሔር አምላክ አሁን እየለመነህ ነውና እየለመነሽ ነው። በሚለምንበት ጊዜ እድልን በሰጠ ሰዓት እንድትመለስ በጌታ ፍቅር እናሳስባችኋለን። የተወደዳችሁ እዚህ አካባቢ ያላችሁ ወንድም እህቶቻችን፣ ታላላቆቻችን፣ ታናናሾቻችን አንድ የምስራች ነው ይዘን መጣ ነው። ነገር ግን ዓለም ላይ ብዙ የምስራች የሚባል ኖሮ የሚጠፋ አስደስቶ የሚያሳስን ብዙ የምስራች የሚባል አለ። ነገር ግን ይሄ ምስራች ከምስራቾች ሁሉ የሚበልጥ ነው። ለዚህ ነው ና በወንጌል ይመን የምንለው። የኛ ወንጌል ብቻ ነው ዮናስን በአሳ ሆድ ውስጥ 3 ቀንና 3 ሌሊት አቆየ የሚለው። የኛ መጽሐፍ ብቻ ነው ዳንኤልን በአንበሶች ጉድጓድ ውስጥ በሰላም እንዲያድር ያደረገ። የኛ መጽሐፍ ቅዱስ ብቻ ነው በመጽሐፍ ቅዱስ ላይ ስናየው እስራኤልን ልጆችን ውሃው ታዞ ለእግዚአብሔር ቃል ለእግዚአብሔር ታዞ ማዶ ያሻገራቸው። ስለዚህ በዚህ ቃል በክርስቶስ እውነት እንድታምኑ በጌታ ፍቅር እናሳስባችኋለን። ጌታ ኢየሱስ